ወይኔ እናትሽ ጉዱ አፈላ ወይኔ እናትሽ ጉዱ አፈላ ቆይ ደን አስቀምጫዋ ቆይ ነው የሚል አስቀምጫው እኔ የሚልን ብቻ አዳምጥሻለሁ 8 ዓመት ምናምን እዛ ሀገር ኖራለች አልሐምዱሊላህ ምስጋና ላንተ ይሁን ኧረ ችግር የለም ያው የሷን ነገር ታውቃለህ አንዳንዴ የሚታካብደው ነገር አለ አዎ ችግር የለም እኔ ነግራታለሁ ያው በሷ ብዙ መልታም ነው እንደዛ ሳይሆን ብዙ ጊዜ የሚታካብደው ነገሮች አሉ ለዛ ነው ኧረ አንተ ዝም ብለህ ስራህን ስራ ምን ያላሷ ማን አለ አዎ ትክክል ያው ለኔ ከጎን ነኝ ሁሌ አታስ በርታ ቆጥብ እያረክ ደግሞ አራት ስራ እንዴ ምን ታረግልሃለች ገብታ እዛ ሰራ አርጋ ላንተ የምትልከው ነው በቃ እሺ በቃ እኔም ቤት ገብቻለሁ እስቲ አዋራታለሁ እሺ ካለች እምቢ ካለችም ያው እኔ አናግራታለሁ ችግር የለም አታስብ አንተ እሺ ሰላም አለይኩም እሺ ቻው እሺ ጉድ ደግሞ ዛሬ ከማጋ ነው የምታወራው ከወንድሜ ጋር ሰላም ነው እሱ እንዴት ነው ሰላም ነው እሱማ ምን ይሆናል ሚስቱ ናት እንጂ አቤት ምን ነው ተጣሉ እንዴ ምን እሷ ሁሌ ችግሯ አያልቅ ምን አያልቅ ችግሯ አያልቅ ሁሌ ደግሞ የምን ችግር አለባት አረብ ሀገር አይደል እንዴ ያለችው ያው ነው እባክሽ አረባ እሷ እዛ ተንደላቃ ትኖራለች እሱን ደግሞ ራስ ምታት ታስይዟለች ምን ልትልከል እንዴ አሁን እንደውም ቆንጆ ቤት እየሰራ ነው ምናምን አለችኝ በቀደም እኮ አው መላኩንማ ትልካለች እኮ ግን ካልገባው ብላ ድርቅ እና ምን አጠፋች እንዴ ሴት ልጅ እኮ ነው ምን አጠፋች አው ገብታ በጊዜ ብትገላገላ ይሻላትም እንዴ ቤት እስካላት ባል እስካላት ምን ታረጋለች ከዛ ከጥሩ ኑሮ ወደ ቁልቁለት እንዴ ባሏን ጥላ እዛ የምትኖረው ለምንድነው ቤት እስካላት ባል እስካላት ምን አስቸገራት እንዴ ባሏ ተመችቶኛል እስካላት ድረስ ምን አጣደፋት እንዴ ዝም ብላ አሰራ እንዴ ስራው ደሱ ያላሷ ማን አለው እሱ አልገባኝም የምትለው ማለት እሷም እኮ ሌላ ነገር ሳይሆን በቀደም ስታወራኝ የነበረው ምን እሷ አሁን ገብታ ምን ልትሰራ እንዴ እዛ ደሃ ሀገር እንዴ እሱ ራሱ ተቸግሯል እንደምኖረው እሷ ምን አጣድፋት እንዴ ምን ነው ደግሞ የሚቸገረው ለኔ ነው የምታስበው እሷ እኮ የላከች በቀደም እኔ ስታዋራኝ ቤቱም ላይ ያልቅ ነው አሁን ስጋው የሆነ ነገር ይዤ ገባና አብረን ሆነን እንሰራለን እንዴ የራሳችን ቤት እስካለን ድረስ ምን ችግር አለ የሆነ ነገር እንከፍትና አብረን እንሰራለን ነው አረ ልካሞተች ምንድነው እሷ የምትልከው እኮ በዚህ ኑሮ አሁን እንኳን ቤት መስራት ይሄ ጎጆ የገጠር ጎጆ መስራት ይችላል እንዴ ስንት ዓመት ሙሉ እኮ ነው እዛ ቁጭ ያለችው ያን ሁሉ ዓመት እኮ እንደውም ቤቱ ሊያልቅ ደርሷል ምናምን ብሎ ልኮልኛል ቪዲዮ ምናምን እያለች አልነበር እንደምንድነው የምታወራው አንተ ደግሞ እሷ እናት የምታውቀው እኔ እንደማውቀው ግን ልጁ ለራሱ ኑሮ ከብዶት የሚበላው ራሱ ቶሎ አትልክም አረታ ግፍ ነው ማየን ነገር እንዳታወራ ወንድም ስለሆነ ደግሞ እንዳታወራ ባክሽ እሷ ዝም ብላ ነው ሴቶች ስትባሉ በቃ ዝም ብላችሁ መቅናት ነው አሁን እሷ በሷ ቀንታ ሞታለች እንዴ ምን አለበት እዛ ቁጭ ብላ ሰርታ እሱ ብታግዝ ቆይ ምን ቅናት ነው የምታወራው አንተ የምታወራው ሌላ እሷ የምታወራው ሌላ ልጅ ምንድነው ያለ ቆይ ካልገባው ለምን ትላለች ታዲያ ምንድነው እሱ ያለክ እሱማ ያለኝ እኔ እሷ ከገባች ኑሮዬ ይመሰቃቀላል እዚህ የሚሰራ ነገር የለም ነው ያለኝ እንዴት ነው እየኖረ ያለ ምን እሷ እንዴት ይኖራል ታዲያ እንደ ልጅ አይደል እሱ ራሱ ፈታ ብሎ ቢኖርበት እንደ ጓደኞቹ ቢሆን ምን አለበት
ጓደኞቹ በሱ እድሜ ያሉ ልጆች ሌላ ቦታ ሄዶ ተዝናንቶ ይመጣሉ እንዴ እሱስ እንደዛ ቢያደርግ ምን አለበት ልጅ እኮ ነው እንዴ ቆይ እኔ ያልገባኝ መጀመሪያ ነው እሱ አይደለች እንዲጋቡ ገፋፍታ እንትን ያደረገችው ልጁ እና አሁን ምንድነው ካልገባው ብለ ምጭቅጭቀው በግድ እጁን ይዛ እኮ አይደለም ቆይ እንዴት ነው እያሰባችሁ ያላችሁት እንዴ በስርዓት ቤታቸው ሆኖ የራሳቸውን ህይወት ይዞ መኖር ነው ወይስ እንደ ከሌ እኖራለሁ ማለቱ ነው የሚበጀው? ቆይ አንቺ እሷ ናት ወይ ወንድሜ ነው ወደ አንቺ የሚቀርበው ምንድነው? እኔ ትክክለኛው ላይ ነው እንጂ ከሌ ስለቀረበኝ ወይ ደግሞ እሷ ስላልቀረበችኝ አንድ ለመማወራው ያንተ ስታው አስተሳሰብ ራሱ ገርሞኝ እኮ ነው እንዴ አሁን ላይ አንተ የምትጨነቀው ስለሱ መዝናናት ነው እንዴ ታዲያስ እንዴ ወንድሜ እኮ ነው ምን ችግር አለው እንደ ጓደኞቹ ነው ማሚዝናናው እንዴ እሷ እዛ ተንደላቃ እየኖረች አይደል እንዴ ተንደላቃ እና የሰው ሽንት ቤት እያጠበ የማንንም ስድብ እያስተናገደች እኮ ነው አንገቷን ደፍታ የምትሰራ ስራ እኮ ነው ምን እንዴ እና እሷ ለፍታ ባመጣች ነው እንዴ እሱ ምንደላቀቀው እሱ ምዝናና እንዴ ከፈለገ ሰርቶ አይዝናናም እንዴ ነው የምታስቡት እንዴ ወንድም እስከሆነ ድረስ ማሰቢያ ይጠፋል እንዴ ጉድ እኮ ነው ስንቱን ነው አንቺ ተበቃዋ ነሽ ወይስ ምንድነሽ እኔ ለሷ ምንም አይደለም ያክራ እህቷ ነኝ ታሳዝነኛለች አንተ እንዴ ነው እንደዚህ የምታወራው ቆይ እንዴ አይደብርህም እንዴ ትንሽ ቆይ መጀመሪያ ይሄድ ቆይ አሁን ምን ነበር አናግራታለሁ ስትል ሰምቻለሁ በስልክ ስታወራ ቆይ እሱን ይሄን ነው እንደምታናግርሻለሁ ቆይ መጀመሪያ የሄደችው ለመስራት ነው አይደል አዎ ለመስራት ነው ሰርታ እሱን ለማገዝ አይደል እንዴ እና ታዲያ አሁን ምንድነው አዲስ ነገር እገዛ የሚባለው እኮ እሷ እዛ ከሰራች እሱ እዚህ ያለው ነገር ጨራርሶ ሳመጠበቅ ከዛ አንድ ላይ ማለት ነው ህይወትን መጋፋት በዚህ ኑሮ በተወደደ ኑሮ አሁን አንድ ዳቦ ስንት እንደሆነ ታውቂያለሽ እና ምን ያርግ ነው ምን ታርግ ነው እንትለኝ ቆባት ይሄ ልጅ ህፃን ነው ወጥቶ መዝናናት ይፈልጋል ህፃን እስከሆነ ድረስ ታዲያ ለምንድን ነው የእናቱን ጡጦ የማይጠባው ምን ልሰራ አገባ እንዴ ጉድ እኮ ነው እኔ እናንተ ጡጦም ጠባው ለማንኛውም ወሬሽን ተይውና ይኸውልሽ ከዛ እግሯ እንዳይነሳ ንገራት ለማን ነው የምነግረው ለሷ ነው ምን ብዬ ነው የምነግራት እንዳትገባ እንዴ ምን ቤት ነኝ እኔ ለሷ እንደዛ የሚለው አርፋ እንድትሰራ እኔ ምን ልሆን ነው በእነሱ መሀል የምገባው ማን ነኝ እኔ ቅድም እኔ የአክራይ ሂቷ ነኝ እያልሻል አሁን ነኝ ምንድን ነሽ ታዲያ ወዳው ተቀየርሽ ጉድ እኮ ነው አንተ ነገር እኮ አያልቅም ቆይ እኔ ስታስበኝ እሷን አዛዥ ነው የምመስልህ አዛዥ አላልኩ እዘዣት አላልኩሽ ንገሪያት ነው አልኩሽ እንዳትገቢ ብዬ ነው የምነግራት አዎ ለምንድን ነው አትግቢ የሚላት ልጁ እስካሁን ምንም ገና ነው ህፃን ነው እንዴ ተዝናንቶ ያልጨረሰው እሷ ገብታ ካገባች ደግሞ ልጅ ይኖራል ልጅ ካለ ደግሞ ሌላ ሪስፖንሲቢሊቲ ይኖራል እንዴ እዛ ሆና ሰራ ታርገውና ከዛ በኋላ እሱ አይ በቃ ካለ በኋላ ትገባለች ችግር የለም እኔ የሚል ወንድምዬው ያንተ ወንድም ተብዬው ልጅም አይፈልግም ምስትም አይፈልግም ምንም አይፈልግም በዚህ እድሜ እና ማን አግባለው እሷ ራሷ አይደል እንዴ ካልተጋባናለች እና እሱ ምን ሰው አይደል እንዴ በሰው ሐሳብ ነው እንዴ የሚመራው የራሱ የሆነ ሐሳብ የለውም እሱ አንቺ ነሽ አቋም የለውም እንዴ አንቺ ነሽ ዛሬ ስትከራከርለት ትላንት ነበር ትነግራታለሽ አልነግራትም እንዴ ለምን ደም ነግራት ዋንጂ ምንድነው የሚቀኝነት ይሄ የሚቀኝነት አይደለም እንዴ ከዚህ በላይ ህይወቷን ምን አለበት ልጅ ራሱ አንድ ነገር ልንገር ቁርጡን አሳውቄ ገብታ የራሷ ቤት እስካላት ድረስ ባል እስካላት ድረስ ህይወቷን ባል ነገር የለም ቤት የሚባል ነገር የለም አልገባኝም ይኸውልሽ እሷ የምትልከው ገንዘብ እንኳን ለቤት ለሱ መዝናኛው እንኳን አልበቃውም ስለዚህ ቤት የሚባል ነገር የለም ቤት ሰርቻለሁ ያለዋት አውቆ ነው የለም ቆይ ደን አስቀምጪዋ ቆይ ነው የሚል አስቀምጪው እኔ የሚልን ብቻ አዳምጥሻለሁ 8 ዓመት ምናምን እዛ ሀገር ኖራለች ደን አስቀምጪው አሁን እኔ የሚልን አዳምጠኝ ያን ሁሉ ዓመት እዛ ስትኖር ባሌ ነው ብላ ስትልክለት የነበረው ቪዲዮ ሪከርድ አድርጎ ስልክለት የነበረው የማቤት ነው ምን ሲሰራ ነበር እየላክላት ነበር የሌላ ሰው ግን ልጁ እንዴ እሷ የምትልከው ገንዘብ እኮ እንኳን ቤት ለመስራት እሱ መዝናኛ አይሆንም እንዴ እፈር ስትናገር አንተ ጠጥቶ እንደ ጓደኞቹ ተዝናንቶ የልጅነት ህልሙን እየተወጣ ባለበት ዝም አትልም ይፈልግ ያንተ ወንድም ቢሆን እንዴ ነው እንደዚህ የምትለው
እንዴ እሷ እዛ አንገቷን ደፍታ ዝቅ ብላ የማንንም ስድብና ግልምጫ ይዛ እኮ ነው እየኖረች ያለችው። ስንት ነገር ችላ እኮ ነው። አንተ እዚህ ሀገር ስትኖር ስንት ነገር ሰርተህ ነው ልጆችን እያሳደግክ ያለው። ምን ነው የእሱ ብቻ የታየ? የእሷ ለምን አልታየም እንዴ? ለመስራት ስንት መከራ እና ብትሰራ እኮ ልትለወጥ ነገ ህይወቷን ለመኖር ነገ ተንደላቃ ለመኖር ልጆቿን ለማንቀባረር ባሏን ለማኩራት እኮ ምን ነው እሱ ማሰብ አቃተው። ተንደላቃ እየኖረች ነው። ከዚህ በላይ ተንደላቃ እንዴ? ተው እንጂ የሰው አሽከር ሆነው መኖር ነው መንደላቀቁ እንዴ? ያኔ መሰለ ፎቅ ቤት ውስጥ እየኖረች ውጭ ሀገር እየኖረች በፍሪደም እየኖረች እሱ እኮ እዛ ሀገር በልቶ ጠጥቶ እንደ ጓደኞቹ መሆኑ ራሱ እኮ አቅቶታል። እሷ የምትልከው ገንዘብ ብቻ እንዴ ምን አለት አሁን እሷ የምትልከው አሁን አንተ እያወራው ያለው ትክክል ነው። ምንም ትንሽ እፍረት የሚባል ነገር የለህም። ትንሽ እንኳን አሳፍረኝ እያወራው ያለው ነገር ታውቀዋል እንዴ? እንዴት ብለህ ነው ምንም አይነት ቤት የለም እንዴት ብለህ ነው አትግቢ ብለሽ ንገሪያት የምትለኝ? ቤት በምንድን ነው የምትሰራው? በምትልከው ብር ነው ስትልክ የነበረው ብር። ቆይስ ኧረ ሰው ሁን። ኧረ ዝም ብለህ አታውራ። ከምር እንደሆነ ንገረኝ። ቤት የለም ምናምን የምትለው ነገር እውነቱን ንገረኝ። እኔ እነግራታለሁ። እውነቱን ንገረኝ። ለምንድን ነው እሷ ጋር የምትሄደው? እኔ እነግራታለሁ። ችግር የለም እንዴ ምንድን ነው? ምን ብለህ ነው የምትነግራት? ምን ብለህ ነው ግን? የምርህን ነው? ቤት ምናምን የሚባል የለም እንዴ? ልጅቷ ምን ሆናለች? እኔ ቅርብ ጊዜ እኮ ነው ደውላልኝ። ቤቱም ሊያልቅ ደርሷል፣ ቪዲዮ ልኮልኛል፣ ልገባ ነው ያለች። እሷ ናት ያለችሽ እንዴ? እሱ የሚላትን እኮ ነው ለኔ ነገረችኝ። በቃ ዋሽቷት ነው። ልጁ ምንም የተሰራ ቤት የለም ብሎኛል። ወይኔ እናትሽ ጉዱ አፈላ። እንግዲህ የምርህን ነው? አንቺ ዝም ብለሽ እያካበርሽ ነው። እኔ እሷ ብትሰማ ምንም አንዳንቺ እንኳን አትሆን። አንቺ እኮ ከሷ በላይ ለበለበሽ እንዴ ሄድሽ እንዴ? ምን ነው? እስቲ ቀዝቀዝ በይ እንዴ። ወይኔ አፈር በላት። የራስሽ እንትን ነው። ወይኔ ጉዱ አፈላ። የራስሽ መስሎሽ ነው እንዴ? አረ እንዲችም ብለህ ደውል እንዳትነግራት። ከሰው ቤት ላይ ትወርቃለች። ከፎቅ ላይ ነው ራሷን የምጥለው። እንዲችም ብለህ እንዴ ምን ሆነ? እንዲችም ብለህ ለዚች ብላ እንዴ ምን አላት? እስቲ አንተ 100,000 ብር ስጣት እንኳን ለዚች ብለህ ትላለህ። ስንት ብር ይሆናል እስከዛሬ ስትለክ የነበረው? እስቲ አንተ ስጣት። አንተ ካለክ ላይ ቤት አይደለም እስቲ ልብስ ግዛላት። ደህና ልብስ እንኳን ግዛላት እስቲ። ቤት አይደለም መሬት አይደለም ደህና ልብስ ደህና ጨርቅ ግዛላት። ምን እኔ ለዚህ አንቺ ነው ተው እንጂ አይደለ? ወንድም እስከሆነ ለምን አላደረክለትም ታዲያ? እንዴ ነው ምንም መስሎ ያልታየ። እኔ ለራሴ ኑሮ ከብዶኛል። አንተ ለከበደ ለምንድን ነው ለሌላ ማታስበው ታዲያ? ለምንድን ነው ለሰው ማታስበው? አንተ ከምትለፈው በላይ እኮ ነው ሰለፍታ የምታመጣው። አንተ እኮ እዚህ ስትሰራ በፍሪደም ነው። እሷ ግን ማንም እየሰደባት። ቆይ ምን ቤት ነኝ ለሷ ማሱ? ምን ቤት ነኝ? ለምንድን ነው የምታስበው? እንዴ ወንድሜ ስለሆነ ታንቺ እንዴ አሁን አንተ ወንድም ነህ። ወንድምን በዚህ መንገድ ነው የምታሳድገው? ወንድምን በዚህ መንገድ ነው የምትመራው? አሁን ትሄጃለሽ አትሄጂም? እኔ ራሴ እነግራታለሁ። ንክሽ ብለህ በዚህ ስልክ እንዳትነግራት። ንክሽ ብለህ እንዳወደውልላት መሞቷን ከፈለክ እንጂ። ለምንድን ነው የምትሞተው? አንድ ነገር ብትሆን ግን ያንተ ተጠያቂነት ከሷ እጅ አመጣ። አንተ ነህ ተጠያቂ። አንደኛ ተጠያቂ አንተ ነህ። አሁን ጠበቃ ሆነሻል። አሁን ይልኝስ አንድ ነገር እቺ ልጅ ሆናለች ብዬ ልስማና ወየውልህ ከአንድ ራስ አልወርድም። ሰው ለወዷል እንዴ? ደህና ሰው ትመስለኝ ነበረ እኮ ሳይ። ለሰው እንኳን እንዲህ አይነት ወንድም አለኝ ብለህ እንዳትናገር እሺ። ይሄ ወንድሜ ነው የምትለው ሰውዬ ከሷ ድንጋጤ ተርፎ ከኖረ እሱም ሰው ነው። አንድ ነገር ምንድን ነው የሚያስደነግጣት? ቆይ እንዴት ነው የማደነግጠው? እንዴት ነው የምታስበው አንተ? ቆይ እንዴት ነው የምታስበው? ስንት ዓመት ሙሉ እዛ ፈግታ መታ ቤት አለኝ ትዳር አለኝ ብላ መታ ምን የለም ስትባል እንዴት ነው የምታስበው? እንዴት ነው የማደነግጠው? ያን ሁሉ መከራና ሰቀቀን የምታየው እኮ እሱ ነው። አምጪ ውስጥ ያኔ ነግራታለሁ። አልሰጥም እባክህ ወደዛ። እንዴ ምን ነው አልሞት አለቻችሁ እንዴ? ወይስ ለመግደል አለማችሁ ተነስታችኋል? እና ምን ልታረግ ያሰብሽ? ምንም ከፈለገ ራሱ ይወጣ። አዎ ራሱ ይወጣ። ራሱ ማን አንተ ትንፍሽ ብለህ ልክሽ ብለህ ለሷ ስደውል እንዳለ ከእንግዲህ ከዛሬ ጀምሮ ደግሞ ወንድሜ ነው ምናምን ተብለውን ሰውዬ ደግሞ እንዳታናግረው እሺ እባክሽ። አዎ ነግሬያለሁ። እንዲችም ብለህ ህሊናን እንኳን ትንሽ አይወቅስህም እንዴ? ቆይ አንቺ ትንሽ አላበዛሽም እንዴ? አይደለ አበዛው እና አበዛው። አሁን ስልኬን አምጪልኝ እባክሽ። ምንድን ነሽ? እባክህ ዘይድ ስልክ ይላል እንዴ ደግሞ?
አንተም ሰው ነህ አሁን ሴት እንዴት ነው የሚያረጋት ደህና ስራ የሰራ ሰው ይመስል በቃ ቀብረር ብለህ ቁጭ ብለህ ትቆጣለህ ምን አይነት ነገር ነው የምንሰማው ሱብሃንአላህ ባክ ውጣልኝ ከቤቴ አሁን አንተ ራሱ ማየት አልፈልግም እንዲህ አይነት አስተሳሰብ ያለው እንኳን አትመስለኝም ነበር አሁን ውጣልኝ ከፊቴ ኤክስኪውዝ ሚ ውጣልኝ ምን ኤክስኪውዝ ሚ ያስፈልጋል ከፈለግሽው እንጂ አልወጣም እኔ ውጣልኝ ኧረ እባክሽ ልውጣልሽ ነገ አንተ ምን እንዲህ ነው የምታረገው አይገርምህም አረብ ሀገር መሄድ አሳባለሽ ሰው አረብ ሀገር ሄዶ ውጭ ሀገር ሄዶ ሰርቶ ለመለወጥ አሁን እኔ ምንም አይነት ንግግር ካንተ ጋር አልፈልግም ከቤት ውጣ አንቺ ደግሞ እዛ ሆነ ቆይ የሀገር ኑሮ ታውቃለሽ ምን ያህል እኔ አታበሳጨኝ በቃ ተወኝ አልፈልግም ስለዚህ ነገር ማውራት ምንድነሽ አንቺ ራስሽ የተበሳጨሽ ሴት ትወጣልኛለህ አትወጣልኝም ምን ትመስላለች ትወጣልኛለህ አትወጣልኝም ይወጣልሻል ምንድነው ተነስቶ ወጣልኝ እኔ ምንም አይነት ከናንተ ጋር ይዝራ ስልኬን አምጪ ወጣልሻል የምን ስልክ ነው የምሰጥህ የራሴ ስልክ ቀጥ ብሎ ወጣልኝ ይሄ ለብነት እንደሆነ ታውቃለሽ እሱ ያንተ ጉዳይ ነው ሲጀመር አንተ ነህ ስርቆት የጀመርከው ከወንድም ጋር ጭራሽ እኔ ከለብት ትወጣልኛለህ አትወጣልኝም ምን ትበቃለች ያማታኝ ልጅ ተንከሲስ ሰው ተነስቶ ጠበቃ ካለው ይላል ምንድናት እቺ የተረገምሽ አላህ ፍርዱን ይስጣችሁ አላህ ፍርዱን ይስጣችሁ የሰው ደም ትጠጣላችሁ አረመኔ ሁሉ እንዴ ጉድሽን አልሰማሽም ምን አረግልሻለሁ አቅም ኖሮኛል አግዝሽ الحمد لله مسكان